ቴዲ አፍሮ ምን ብሎ ጽፏል? የአክብሮት ሰላምታዬን በማስቀደም በትላንትናው ዕለት በዋለው የ50ኛ ዓመት የልደት በዓሌን ምክንያት በማድረግ ከሀገር ውስጥና ከውጭ ሀገራት በተለያዩ መንገድ መልካም ምኞታችሁን ላልገለጻችሁልኝ ወገኖቼ በሙሉ ላለፉት 25 ዓመታት በሙዚቃ የህይወት ጉዞዬ ውስጥ በስኬትም በውጣ ውረድም ከጎኔ ሳትለዩ እስከ ዛሬ ድረስ ለሰጣችሁኝ እውነተኛ ወዳጅነት እና ያልተሳሳተ የማይቆረጥ ፍቅራችሁ ጸጋውና በረከቱ ባልተለየኝ በልዑል የእግዚአብሔር ስም ከፍ ያለ ምስጋናዬን አቀርባለሁ ከታላቅ አክብሮት ጋር። ስለዚህ ቴዲ 50 ዓመት ሞልቷል ማለት ነው። ሃፒ በርዝዴይ ብለናል። አዶናይ ማን እናገኛለን? ለባ አለን ፋብሪካ ሰላም በጣም ጎበዝ አክተር ነው። ኢትዮጵያ ውስጥ ያቃሉ በይ አይዶ እንዲያውቅሻለሁ በደንብ አውቅሻለሁ። እንዴት ነሽ? አለ ቴንክ ዩ ሶ ማች እና ቴንክ ዩ ወሳመ አትላጭ አልተባልክም አንተ? በጣም ቢዚ ሆንኩ። ምንድነው የምትላጨው? በተንፈስ አገኘው። ሃይር ብሮ እንዴት ነሽ? ደህና ነህ? ዌልካም ኢንጆይ ያረክ ነው? ያ ማን አረ ወይስ ታስከ ሙዛ ታቻል እናሳ ግዴታ ነው ወይ ዋይ እኔ ተገበኒ ምግብ አለ ሶለኒ ምግብ አለ እንዴ? ምግብ አለ አሁን ከፍቶላችኋል። በጣም አፒታይታቸው ኑሽ አዶናይ እንዴት ነው የሚወዳችሁ ልጆቹ? እንዴት ይወዳችኋል? እግዚአብሔር አሁን 5 ደቂቃ ይሄ ቆሟል እኮ በቃ አሁን እንጀምር። ይሄ እንትን እኮ ነው በቃ እንጀምር ነው ከዛቱ ነው አልፈን ኢነርጂ የራሳቸው ኢነርጂ ይሆናል። ጋይስ አዶናይ ግን ምርጥዬ ነው ናት። ወይዘሪት ሊና እና ወይዘሪት ሊና እና ወይዘሪት አኽበረት ቁጭ ብለዋል እዚህ። እስኪ ግሬስ እስኪ ኮራ ሂሉ ቀብነን ቀብረን እስኪ እጃችሁ ምናምን ሰፋ እስኪ ሂሉ አሳይ አይ ነው ገባኝ። አሳይ አንዴ አሳይ ይሞቅሻል። አይሽ አልሞቅሽም? በቃ ኤኒዌይስ አሁን ፋሽን ሾው ሊጀምር ነው እናያቸዋለን ማለት ነው። እነሱም እየዞሩ ኢንተርቪው ያደርጉላችኋል። እንደባለፈው ወዳችሁታል አይደለ? ደግሞ ኢንተርቪው ያደርጉላችኋል። ዝግጁ ናችሁ? ሃይ ፋይቭ ይሌ ይጋድስ አዶናይ ዋንጪ ውስጥ ዘና እያለ ነው ማለት ነው። ይህ ተራራ እንዴት እንደሚያምር ልገልጽላችሁ አልችልም። በስልክ ስታዩት ሜቢ ያን ያህል ላይሆን ይችላል። በአካል ስታዩት ግን ነው የምላችሁ የሆነ በቃ ሐሳብህ የሚያቋርጥ አይነት ተራራ ነው። እንደዚህ አይነት ትልቅነት አለ ወይ ነው የምትለው። በስማም ይኸው ወንጪ ነው ያለ ነው። ወንጪ ሎጅ ማለት ነው። ውበቱ ልገልጽላችሁ አልችልም። አሁን ትንሽ ጉም አለ። አሳያችሁ እስኪ ትንሽ ዞር አድርገህ ዳጊ በደንብ እስኪ ሲኒክ ቪው ይልሃል። በጣም ነው ደስ የሚለው። አስባችሁታል ግን በቃ እዚህ ቤታችሁ ቢሆን በቃ እዚህ የራሳችሁ ቤት በቃ እዛ ጋር የልጆች ቦታ ትሰራለህ፣ እዚህ ጋር የራስ ጀልባ ታደርጋለህ። ጧት ቁርስ እዚህ ጋር ነው የምትበላው ምናምን። ማይ ጋድ ለዚህ አይደለም የምንሰራው። እኔ ለዚህ ነው የምሰራው። ማርያምን ነው የምላችሁ። በቃ እኔ የምሰራው ለዚህ ነው። ይሄ ሎጅ ላይ መጥቼ እንደዚህ ለመቆየት ሳይሆን የራሴ በቃ እንዲኖረኝ እዚህ የሆነ መጥቼ ምናምን አይቼው በቃ ፈታ ብዬ ሪላክስ አድርጌ የምመለስ አይነት ቦታ። በስማ በጣም ያምራል። ከአንድ እስከ 10 ስንት ሰጣችሁት? 10 ግን ይሄ ቦታ እውነት እንትን ይመስላል ስዊዘርላንድ እንጂ ኢትዮጵያ ውስጥ አይመስልም። ወንጪ ይለያል ወንጪ። አዶናይ ደግሞ በጣም ይመቸኛል እውነቱን ነገር። በህይወታችሁ በብዙ ሰዎች ተከታችሁ የምታውቁ ከሆነ እንዴት አድርጋችሁ ነው እንደገና ማመን የምትችሉት? እንዴት አድርገን ነው ማመን የምንችለው? ምክንያቱም ሙሉ እምነትህ አሳልፈህ ሰጥተህ ያ እምነት ሲጣስ በጣም ከባድ ነው። እውነቴን ነው የምላችሁ። እኔ ኢትዮጵያ ከመጣሁ ጀምሮ
ብዙ ኤክስፒሪየንስ ያደረኳቸው ሰዎች አሉ። ብዙ ያሳለፍኳቸው ጉዳቶች አሉ። እንደ አዶናይ አይ ቲንክ ከካናዳ ስመጣ ብዙ ራሴ ላይ ሰርቻለሁ፣ ሂል አድርጌያለሁ። ያሉኝን ቂሞች ይሁን ወይም ደግሞ የጎዳዋቸው ሰዎች ይቅርታ ብዬ ራሴን ይቅር ብዬ ልቤን አንጽቼ ነው የመጣሁት ወደ ኢትዮጵያና እዚህ ሀገር ስመጣ ግን ያስተዋልኩት አንድ ነገር ቢኖር ቀስ በቀስ ያመንኳቸው ሰዎች እንዴት ተገምጥለው የኔ መርዝ አቀባይ ለመሆን እንደሚሞክሩ ነው አስተውያለሁ። በጣም ከባድ ሀቅ። ከነሱ መርዝ በላይ እንደውም መርዝ ነው ብዬ ማስበው ይሄ ማስተዋል ነው። ይሄ ዋው ለካስ እንዳሰብኳቸው አልነበሩም እነዚህ ሰዎች። ስለዚህ ሜቢ ያመናችሁት ሰው ሊኖር ይችላል። እነዛ ሰዎች ተቀይሮባችሁ ሊሆን ይችላል። እግዚአብሔር ካለው አለው ነው እንግዲህ ምንም ማድረግ አትችሉም። እግዚአብሔር የሚፈልገውን ነገር ነው የሚያደርገው። ስለዚህ እሱን ተቀበሉትና በተሻላችሁ አቅም እንደገና እመኑ። ቢካዝ ማመን ግዴታችን ነው። ሰው ካላመንክ ማንን ታምናለህ? እግዚአብሔርን ማመን ዋናው ነው። ግን ደግሞ ሰውንና ሰው ላይ መደገፍም ይኖርብናል አንዳንዴ። አለበለዚያ ደርቀህ ብቻህን ትኖራለህ። ብዙዎቻችን ጓደኛ እንፈልጋለን፣ ብዙዎቻችን ቤተሰብ እንፈልጋለን፣ ብዙዎቻችን ከአቅራቢያችን ሰዎች እንፈልጋለን። እነዚህ ሰዎች የሚመጡት ግን እድል ስንሰጥ ነው፣ ለመጎዳት አምነን ለመከዳት። አንድ ቀን ጥሩ ሰው መምጣቱ አይቀርም ማለት ነው። አንድ ቀን ጥሩ ጓደኛ መምጣቱ አይቀርም ማለት ነው። ተስፋ እንዳትቆርጡ፣ ልባችሁ እንዳይጨልም፣ ልባችሁ እንዳይጠነክር፣ ህፃንነታችሁ እንዳታጡ። ወዳችኋለሁ። ናዲ ልንገርህ። እሺ በኋላ ለራቴ ቢሪንዳ እንድትገዛልኝ በኋላ ለራቴ ቢሪንዳ እንድትገዛልኝ። እሺ 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 ሂሳብ አምጧ። ገንዘብ 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 ምን ነው? ተንተካከዛልኝ እስትፈታ ሰጣል። አይፈታ። እስከ መቼ ይታሰራል? ይፈታ ይፈታ ይውጣ። እዚህ ውስጥ ባይዘው ስወዳት ናት። እማማ ዝናሽን በጣም ነው የምወዳት። በጣም ደስ የምትለኝ ጌታ። እስቲ እንደኔ የምትወዱ ሰዎች ሰሞኑን ደግሞ ይሄ ነገር ትሬንዲንግ ሆኗል ማለት ነው። ይሄ አካሄድ ማለት ነው። አዶናይ ባይዘው አዶናይ ሞክሼ ነው ልጁ መሰለኝ። አንድ እንጀራ ስንት እንደገባ ታውቂያለሽ? እሺ 4 ብር ገባል። እንዴት ይበላሉ? እንዴት እንደሚበላ ምን አውቃለሁ። 4 ብር ገባል። አሁን ያው ጋጋሪዎችም እኮ እንትኖች ናቸው፣ ሻራኞች ሻረጉታል። ያሳሱና 4 ብር ይሸጣሉ። ደግሞ ይኸውልህ ገለባ የሆነ እንጀራ ነው እኮ የሚመጣው። እሱ ከሱም ብሶ 4 ብር በላይ አመልክቶ የበላውን መከታተል አለበት። እንደዛ ይችላል። ልክ ነሽ። እንደዛ ይቻላል እንዴ? ኧረ እባክህ ስንት ዘዴ ያለው ብዙ ዘዴ ያለው። ቆይ እናንተ ግን ማዘር እውነቷን ነው ወይስ እንዴት ነው? አታውቅም ነው። ብዙ ጊዜ እንደዚህ ትላለች፣ ግን እንጃ እውነት ይሁን ውሸት ይሁን አላውቅም። እነሱም ለኮንቴንት ብሎ ከሆነ አሪፍ ነው፣ ግን እውነት አይመስለኝም። 4 ብር የ25 ብር እንጀራን 4 ብር መቼም አይሆንም ብዬ አስባለሁ። ለኮንቴንት ብሎ ነው እንጂ ማዘር ይመቻችሁ። መሲ ኋላ የመጣው ልጅ ማለት ነው። ኋላ የመጣው ልጅ ሌባ ነው። እሺ ሲገባ ተጠንቅቅ። የሆነ ዕቃ ያነሳብሻል። እሺ ትረግ ያለኝ እሺ አትጠጋኝ። እጠነቀቃለሁ ሌባ ነህ። እጠነቀቃለሁ ሌባ ነህ። ሹራፍ እንደዛ ነው ያልከኝ። ወንጀል ስሙን አጠፋችሁ። እናታችሁ ገሩ እኮ። እስቲ ደግሞ ፐርካስ ምን እላለሁ
ፕሊዝ ጫዎች አረጋኝ እኮ ተናዷል። ዛሬማ ብሬን ሳልቀበል ማን ነው ተናዷል። ይቀበላል። አንተ ሰላም አንተ ምን አይሙድ ይዘህ ነገር እንደ ስልክ አታነሳ የለም ታስብላል። በገዛ ገንዘቤ መቸገር አለብኝ እንዴ? ለምንድን ነው ገንዘቤ ማሰጠኝ? ሳሚ ምንድን ነው የተፈጠረው? በቃ እየደወልኩል ገንዘቤን ባለፈው እሰጣለሁ አሰጠኝ እንዴ? በቃ ስጠኝ ገንዘቤን እኮ አልሰጥም አልኩህ። ታዲያ ካለ ስጠኛ እንዴ? ለምንድን ነው ስልክ የምታጠምቀው የምታመላልስ? እኮ ስጠኝ። እሺ ሰጠኝ። እጠብቃለሁ። ስጠኝ ቶሎ ሳሚ። ወይ ገንዘቡን ግን ለምፈልገው እንዴ? የራሱን ገንዘብ ምን የጎደለ ነገር አለ? እዚያ ቆጣ የራሱን ገንዘብ ምንም በእውነት ጠይቅ ብዬ እንጂ እኮ ምንም አልፈለኩትም ገንዘብ። አዎ ካልፈለኩ ለምን? ኧረ እኔ ቢቆይም እውነት እንደዛ እንደምትል ቢቆይም ችግር የለም። በቃ እንግዲህ እሺ መልካም ቀን ነው ይላል። ባለቤት ሰላም በል። ሳሚ አረስቸው ወይ እንትን የሆነ ስራ ጀምሬ ሳልነግርህ ትንሽ ብር ጎደለኝ እና ለእሱ አንድ 25 ሰሞኑን እሰጥሃለሁ። ታስገባለህ? 25 ወረም እስከ ቋንጣ አጅሬው ፈንጂን አትፍራ ወጪን ፍራ ይላል። ሂድ በቃ ታብሻ እደውልልሃለሁ። ሰላም በልኝ ሁሉ ነገር ቤተሰቦች። እኔማ አመሰግናለሁ ወገን። ቴንኪው ገዜ የሆነ ቦታ ይሰራ ነበርና ማለት ነው። ከዛ ሰውየው ቶሎ ብር አይሰጠንም። ከዛ በቃ ብቻዬን ሆኜ እናደዳለሁ፣ ጓደኞቼ ጋር ሆኜ እናደዳለሁ። በቃ ዛሬማ እቀበላለሁ ምናምን እንዴ ምን አባቱ ምናምን ብዬ እሄዳለሁ። እሱ ጋር ስደርስ በቃ ተወኩ። በቃ ምንም በቃ ላውራ። እኔ ብዙ ጊዜ እንደዚህ ያጋጥመኝ ያውቃል። ከዛ እሱ ጋር እሄዳለሁ እንደውም በቃ ወይም ደግሞ ሌላ ብር ሰጠዋለሁ ወይም እንደዚህ ያጋጥማል አንዳንዴ ማለት ነው። አንዳንድ ሰዎች አሉ በቃ ምን እንዳላቸው አላውቅም፣ ግን በቃ እነሱ ጋር ስትደርስ ምንም በቃ ዝም ነው የምትለው። በቃ ብቻ ስትሆን ግን ትቃጠላለህ። እና እንደዛ ነው ጋይስ። ሰብስክራይብ አድርጉ፣ ኮሜንት ላይ ጻፉልኝ ጋይስ። ማይክ የለኝም፣ ማይክ እገዛለሁ። እውነት እስካሁን ካላችሁ እስቲ ኮሜንት ጻፉ። እውነቴን ነው የምላችሁ። እስካሁን ካላችሁ ወይም ሲደቡኝ ወይም አሪፍ ነገር አውሩ። እስካሁን ካላችሁ ቴንክ ዩ